ለካ እንደዚህ የሚሰራ እንደምትሉ ዛሬ አልጠራጠርም። ዛሬ የሚጣፍጥ ቺዝበርገር ለባሌ ሰርቼለታለሁ። አሰራሩን ደግሞ አብረን እናየዋለን። ጁሲ ያሚ እርግጠኛ ነኝ በጣም ትወዱታላችሁ። ሁላችሁም ሞክሩት። በመጀመሪያ ግን እዚህ ጋር ትላንት ለታ ኮሜንት አይቼ ነበር። አንዷ ያንቺን አይቼ የሽንኩርት መፍጫዬን አበላሽሁት ብላኛለች እና እዚህ ጋር ሁለትም ይቀያየራል። ይሄ ቢላ የሚመስለው በሱ ሊጥ አናቦካም። የሊጡ ይሄኛው ነው። በቃ ዝም ብሎ ጥቁሩ እንደዚህ ላስቲክ ነው የሚባለው እንደዛ ነገር ነውና በሱ ነው ሊጥ የሚቦካውና ያኛውን እንዳትጠቀሙ። በሱ አይደለም የሚቦካው። እንደዚህ የሚቀያየራል። የሽንኩርት መፍጫ ሆኖ ሁለት የሚቀያየራል እና ዋናው ይሄ እንደዚህ የተናገርኩ እንድሰራ ያደረገኝ ቪዲዮ ልጅቷን ኢንፎርም ላደርግ በዛውም ሌሎቻችሁ ማታውቁ ከሆነ ልንገራችሁ ብዬ ነው። እዚህ ጋር እንደምታዩት በመጀመሪያ የሚያስፈልገኝን ግብአቶች ጨምሬ ሊጡን አቦካዋለሁ ማለት ነው። መጠንና ግብአቱን እዚህ ስክሪን ላይ ጽፌላችኋለሁ። ከዛ ኩፍ እስከሚልልኝ እሱን አቆየዋለሁ ማለት ነው። እንደዚህ ሸፍነን እናቆየዋለን። ከዛ እዚህ ጋር የተፈጨ ስጋና አንድ ሽንኩርት አረጋለሁ። ግብአቶቹን እዚህ ስክሪን ላይ ጽፍላችኋለሁ። ይህ ሁሉም ጨምረውን ቅመሞች ከሌላችሁ 7 ስፓይስስ እንደዚህ አይነት ቅመም ገዝታችሁ መጠቀም ትችላላችሁ። የትኛውም አይነት ምግብ ስትሰሩ እሱን መጠቀም ትችላላችሁ ማለት ነው። አረብ ሱቅ ነው የሚገኘው አብዛኛው ጊዜ። ከዛ በደንብ አድርጌ ካዋሃድኩት በኋላ ቅመሞቹን ከስጋው ጋር እንደዚህ አድርጌ ክብ ቅርጽ አስይዘዋለሁ ማለት ነው። እናንተ ከፈለጋችሁ ሰው ያለ በእጃችሁን ክብ ቅርጽ ማስያዝ ትችላላችሁ። ከፈለጋችሁ እንደዚህ አድርጋችሁ ማድረግ ትችላላችሁ ማለት ነው። እናም እንደነገርኳችሁ ይሄ 7 ስፓይስስ ቅመሙን እሱን ከገዛችሁ ለሁሌ የትኛውም አይነት ምግብ ስትሰሩ እሱን መጠቀም ትችላላችሁ። በጣም ነው ምግብን የሚያጣፍጠው። ያ እንደዛ ገዝታችሁ እሱን ተጠቀሙ። እዚህ ጋር ሁሉንም ክብ ቅርጽ ያስያዝኩ በኋላ መጥበሻ ላይ ዘይት አድርጌ እንደዚህ ያገላበጥኩ ጠብሰዋለሁ። እዚህ ጋር ያረረ ይመስላል ግን አሮ አይደለም። ጀስት ዘይቱና ቅመሞቹ ምናምን ነው እንደዚህ ጥቁር እንዲሆን ያደረገውና ሊጣችንን አምጥተን በቦክስ ካልነው በኋላ ሊጡን 6 ቦታ እንከፋፍለዋለን ማለት ነው። እንደፈለጋችሁ እናንተ ግን እኔ 6 ቦታ ከፋፍለዋለሁ። ከዛ ክብ ቅርጽ እንደዚህ አስይዘዋለሁ ማለት ነው። እዛ ጋር ማይኑስ ኬቻፕ ማስተርድ አለኝ እሱን አረጋለሁ። ከዛ እንደምታዩን ቺዝ፣ ስጋውን፣ ሽንኩርት፣ ቲማቲም አድርጌ የፈለጋችሁትን አይነት የምትወዱትን አይነት በርገር ላይ እንደዚህ መጨመር ትችላላችሁ በውስጡ ማለት ነው። ለየት የሚያደርገው ይሄኛው አሁን ዳቦ